አንድ ፓርቲ የኦፖዚሽን ፓርቲ ጋብዛል እንዴ? ኦፖዚሽን ፓርቲ ያደራጃል እንዴ? እኛ አገራችን ውስጥ ካለው የአንድነትና የመገንጠል ጥያቄ አንፃር ወደፊት ለሰላም ኮንዲሽን ሁኔታዎችን የሚያመቻች ቢሆን ኢሰፓ ራሱን ስሙን በመለወጥና ማህበራዊ ቤዙን እንትን በማስፋት ነገር ግን የፓርቲ ሞኖፖሊ ነው የሚያራምደው የሚል አይነት ስም ላለማግኘት የምንጫወተው ስልት ነው እንጂ ግብዣ አይደለም። ግብዣ የለም። ከጥቂት ወራት በኋላ ኦሰዴፓ የሚባል የለም፣ የአፋር ፓርቲ የሚባል የለም፣ የቤኒሻንጉል ፓርቲ የሚባል የለም፣ የኦሮሞ ፓርቲ የሚባል የአማራ ፓርቲ የሚባል የለም። አንድ የኢትዮጵያ ፓርቲ ሁላችን ያለንበት በመፍጠር ሁሉም ኢትዮጵያዊ እኩል የሚነጋገርበት፣ እኩል የሚወስንበት፣ ድምፁ የሚሰማበት ከየትኛውም ጫፍ ብቃት ያለው ሰው ለየትኛውም ኃላፊነት ክልከላ የማይደረግበት ስርዓት ለመፍጠር ለውጡ በፍጥነት እየተጓዘ ይገኛል።